ሰበር ዜና ውድና የተከበራችሁ ተመልካቾች እንደምን ዋላችሁልኝ? እኔ ያለሁላችሁ አልሐምዱሊላህ። ሰላም ናችሁ ወይ? ሁሉ ሰላም፣ ሁሉ አማን። የዛሬ የዕለተ ሰኞ መረጃዎችን ይዤላችሁ መጥቻለሁ። መረጃውን ለማግኘት በቅድሚያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆናችሁ ቻናሌን ተቀላቀሉ። ውድ የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ለምታደርጉኝ ውድ ኢትዮጵያውያን እህት ወንድሞቼ ከልብ ነው የማመሰግነው። አላህ ያክብርልኝ። ኢንሻአላህ ደግሞ ወደፊት ጥሩ ደረጃ እንደምታደርሱኝ አልጠራጠርም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን ዋላችሁልኝ? እኔ አለሁላችሁ ፈሊላሂል ሐምድ ወሽኩር። ረመዳን እንግዲህ اليوم كم 24 يوم سبحان الله. اليوم 24 يوم باقي لنا 6 أيام إن شاء الله. الله بسلام نጨርሰው ያድርገን። አለቀ እንግዲህ ረመዳን አልሐምዱሊላህ አለ ፈضሉ አለ ነዕመቱ በጣም ደስ በሚል ሁኔታ ውሃ ጥም የለ፣ ረሃብ የለ፣ ድካም የለ። እውነት ለመናገር እዚህ ሀገር ሆነን የምንጾመው ጾመኞች በጣም በሲጥ ነው። ግማሹ ሰዓታችን የሚያልቀው በእንቅልፍ ነው። እንደገና ደግሞ ኢትዮጵያ ያሉት ጋር ስታነጻጽሩት በጣም የኛ በጣም በሲጥና ቀላል ነው ማለት ነው። እና ኢትዮጵያ ያሉት ከኛ 2 እጥፍ ነው የሚጾሙት ማለት ነው። ብቻ ሶላት ባለመስገዳቸው አንዳንድ ቦታ አንዳንድ ያው ውሃ ጠምቷቸው ወርቧቸው ደክመው ሶላት ባለመስገዳቸው ብቻ ግን አዝናለሁ። የምር አላህ ይህዲሁም ያ ረብ፣ አላህ ይሰበት ቁሉበና ኢንሻአላህ። ዱዓ አድርጉላቸው ለቤተሰቦቻችን። ወላሂ በጣም ምላሳቸው ራሱ መናገር እስከሚያቅታቸው ድረስ ተያይዞ ሶላት ሳይሰግዱ ጾም ለሚጾሙ ቤተሰቦቻችን አላህ ይህዲሁም ያ ረብ። አላህ እሱ በፈድሉ የሶላትን ጥቅም የሶላትን ጥፍጥ በልባቸው ውስጥ ያሳደርላቸው። ዱዓ አድርጉላቸው። ሁላችሁም የጾመኛ ዱዓ ተቀባይነት አለውና አላህ ስብሓነሁ ወተዓላ ልክኛ ለሶላታችን ወቅቱን ጠብቀን እንደምንሰግደው እነሱም ለሶላታቸው ጊዜ ሰጥተው ወቅቱን ጠብቀው የሚሰግዱበትን ጊዜያት ሰዓታት ያቅርብላቸው። በጾም ከኛ 2 እጥፍ ነው የሚጾሙት ማለት ነው። ምክንያቱም በጣም ከባድ የሚባለውን ውሃ ጥሙ፣ ረሃቡ፣ ድካሙ ቤት አይቀመጡ ዱር ፀሐይ ለፀሐይ ስለሚሄዱ በጣም ይደክማሉና ማለት ነው። እና የእነሱ ጾም እና የኛ ጾም በፍጹም አይገናኝም። ከኛ 2 እጥፍ ነው የሚጾሙት ማለት ነው። አላህ ይክትብልሁም ያ ረብ። ሶላታቸውንም እንዲሰግዱ ልባቸውን ይመልስላቸው። ዱዓ አድርጉላቸው። ወላሂ በጣም ያሳዝኑኛል አንዳንድ ጊዜ ሳስበው ማለት ነው። እስከሚደክመኝ ድረስ ነው የማስበው ስለነሱ ማለት ነው። ቤተሰቦቼ ሁላችሁም ለቻናሌ አዲስ የሆናችሁ በቅድሚያ ልክ እንደተለመደው የምነግራችሁ ነገር ቢኖረኝ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። እንዲሁም እንደተለመደው ሁልጊዜ እንደምላችሁ ቻሌንጃችንን የዚህን ቻሌንጅ ተቀላቃይ ለመሆን ሁላችሁም ይህንን ቻናል ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። ትንሽ ነው የቀረን፣ ጉዞ ወደፊት ነው። ጉዞ ወደኋላ የሚባል ነገር የለም። ኢንሻአላህ በቅርብ ጊዜ ያን ያልኳችሁን ሀሳባችንን የምናሳካበት ጊዜያት እየቀረበ ነው ብኢዝኒላህ ተዓላ። አላህ ስብሓነሁ ወተዓላ ረመዳንን ጾመው ካገኙት ከተጠቀሙት ደጋግ ባሪያዎቹ ሶላታቸውን ከተቀበላቸው እንዲሁም ዱዓቸውን ከተቀበላቸው ባሪያዎቹ አላህ ያድርገን። አላሁመ ተቀበል ሲያመና ወሶላተና ወቅያመና ወዱዓተና አላሁመ እህዲ ቁሉበና ያ ረብ። አላህ ልባችንን ይመልስልን፣ ልባችንን ያስተካክልልን፣ ወደ መልካም ነገሮች የምናስብ ለሰው ልጅ ጥሩ ሀሳቢና ጥሩ ተግባሪዎችም ያደርገን እና ሁላችሁም ዱዓ አድርጎ አላህ ይወፍቀን ለይለተል ቀድርን። እንግዲህ ይቺ 6 ቀናት የዱዓና የእስትግፋር
ቀናቶች ናቸው። እነዚህን ቀናቶች እንጠቀምባቸው። ውድ ተመልካቾቼ ሁላችሁም ሰብስክራይብ፣ ላይክ፣ ሼር ለምታደርጉ ቤተሰቦቼ ቃላት ያጥርብኛል። አላህ ካሰባችሁ ደረጃ ያደርሳችሁ ነው የምለው። ቪዲዮዬንም ሼር አድርጉልኝ። ሰሞኑን ጥሩ ላይ ነው። አላህ ያክብራችሁ። ጀዛኩምላሁ ኸይረን። መንግስት ሰርቱ ከእንግዲህ በኋላም እንግዲህ ያው ሰብስክራይባችንም እየሄደ ነው። ኢንሻአላህ ጥሩ ደረጃ እንደምታደርሱኝ በእናንተ አላፍርም ማለት ነው፣ ተማመናለሁ። ውድ ተመልካቾቼ ቤተሰቦቼ ረመዳን እንግዲህ ቀጣይ ረመዳንን ደግሞ እንዲያደርሰን አላህን እየለመን ዚክራችንን ዱዓችንን እያደረግን አላሁመ ኢነከ አፉወን ቱሒቡል ዐፍወ ዐፉ ዐና አላሁመ ኢነከ አፉወን ቱሒቡል ዐፍወ ዐፉ ዐና እያልን ዱዓችንን እያደረግን ይችን ቀናት ማሳለፍ አለብን ማለት ነው። ዱዓኡ ሁወል ዒባዳ ይላሉና ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ዒባዳ ነው። ሁላችሁም ዱዓ እያደረጋችሁ ይችን 6 ቀናት እንዋጣ ትላለሁ። ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። አላህ ይጠብቃችሁ በያላችሁበት የዓለም ዳርቻ ሁላችሁ የምትከታተሉን ቤተሰቦች ሁሉ ሁላችሁንም ካሰባችሁ ደረጃ ያደርሳችሁ፣ ካሰባችሁበት ቦታ ያደርሳችሁ። ውድ የሀገሬ ልጆች፣ ውድ ኢትዮጵያውያን ሰላምን፣ ፍቅርን፣ አንድነትን፣ መተሳሰብን፣ መተዛዘንን ለእናት ሀገራችን ኢትዮጵያ ያደርግልን። ሀገራችን ያለው ችግር መከራ አንስቶልን በደስታ በሰላም ወደ ሀገራችን የምንቀላቀልበት የምንመለስበትን ጊዜያት ያመቻችልን። አላሁመ አሚን። ወሰለላሁ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ። በቀጣይ ቪዲዮ እስከምንገናኝ ሰላም ሰንብቱልኝ እያልኩኝ ላተንሰዑ አሰለዋት اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. لا تنسون نذكركم الصلوات. والسلام عليكم ورحمة الله وبركاته.